ሲመቱት ያለቀሰ ሲያባብሉት አበደ እንደሚባለው አይነት ሰው አንሆነ ባካችሁ። ሰሞኑን በአርሲ ንጹሃን ኦርቶዶክስ ወገኖቻችን ላይ በደረሰው አሰቃቂ ድርጊት ሃይማኖት ሳይለያቸው ሰብአዊነትን ቅድሚያ ሰጥተው በርካታ የሙስሊምና የፕሮቴስታንት ተከታይ ወንድም እህቶቻችን በተለያየ ድረገጽና ቪዲዮዎቻቸው ድምጽ ሲሆኑን አይተናል። በየቪዲዮዎቻቸው ስር ባለው ኮሜንት ደግሞ ያመሰገናቸው እንዳለን ሁሉ የስድብና የጥላቻ ንግግር ደግሞ ያወረድንባቸው በጣም ብዙዎች ነን። ምን አይነት ማህበረሰብ እየሆንን ነው ግን? ዝም ሲሉ ለምን ዝም አላችሁ? ድምጽ ሲሆኑ ደግሞ ምን አገባችሁ? እናንተ ከገዳዮቹ ባህል ናችሁ፣ አንተ የናጡት ነካሽ የሚል ኮሜንት ተቀምጦላቸዋል። ይሄን ማለት እኮ ተገቢ አይደለም። ሰብአዊነት እኮ ሃይማኖት የለውም። የኛ ሀዘን ሀዘናቸው፣ የኛ ለቅሶ ለቅሷቸው፣ የኛ ጩኸት ተሰምቷቸው ድምጽ ሊሆኑን የመጡትን ምስጋና እንጂ እንዴት ስድብ ይገባቸዋል? ይሄ ጤነኛ ሰው የሚያደርገው ድርጊት ነው ብዬ አልልም። የስድብ መንፈስ ያለበት ነው እንጂ ስድብ ምን ያደርጋል? ለካስ አባቶቻችን አልተሳሳቱም። ቢያበጥሩት ገለባ ቢወግሩት አቧራ እንዳሉት እንደዛ አይነት ትውልድ ነው እየሆነን ያለ ነው። ምን አደረጉ? ድምጽ በሆኑ መሳደብ ምንም ቢደረግልን ስድብ የማይተው አይምሮ ይዘን እንዴት ነው ለአንድነታችንና ለፍትህ የምንጮኸው? ማህበራዊ ሚዲያችንን የጥላቻ ሳይሆን የፍቅርና የመጽናኛ መድረክ ብናደርገው እኮ መልካም ነው። በተለያየም ቪዲዮ ላይ ይሁን አውዳሚ ቃላቶችን የምንተኩስ እናቁም። ድምጽ የሆኑትን እናበረታታ። ድምጽ ያልሆኑትን ድምጽ አልሆኑም ማለት ድርጊቱን እኮ ደገፉ ማለት አይደለም። ወጣው ሁሉ ህመም ተሰምቶታልም ልንል አንችልም። ምን ይሉኛልም ብሎ የወጣም እኮ ሊኖር ይችላል። ድምጽ ያልሰጡም በውስጣቸው እኮ ብዙ የተቃጠሉ ብዙ ሰዎች አሉ። መጮ ትርጉም የለውም ብለው እስከሆነ ዝም ያሉ ድምጽ ያልሰጡትንም መውቀስ፣ ድምጽ የሚሰጡትንም መውቀስ፣ ይሄ ተገቢ አይደለም። ይሄ ከኛ የሚጠበቅ አይደለም። ትናንት በንግግራቸው አስቀይመውን እንኳን ቢሆን ዛሬ ጥፋትን በመልካምነት ነው መመለስ ያለብን። እነሱን ትናንት ላይ ቆመው አይደለም ድምጽ የሆኑትን ሲያዝሉን እግሬ ለምን ተንጠለጠለ የምንል ከንቱ ሰዎች አንሁን፣ አመስጋኝ እንሁን። ሁላችንም እርስ በርስ ከመፈራረጅ ወጥተን እየተጎዱ ላሉ ህዝቦች ሃይማኖት ሳንለይ እስላም ክርስቲያን ሳንል ለሁሉም በሃይማኖታቸው ለሚጎዱት አንድ ላይ የምንረባረብ እንሁን። መልካምነት ለባለቤቱ ዕዳ የለውም እንደሚባለው ምንም እንኳን በአንዳንድ ሰዎች ብትነቀፉም ብትሰደቡ ከሃይማኖት ሰብአዊነትን አስቀድማችሁ ላደረጋችሁት መልካም ነገር ዋጋችሁ ከፈጣሪ ዘንድ ነው። በእኛ በኩል በጣም ነው የምናመሰግነው። ለሀገራችን ሰላም፣ ለህዝቦቿ ፍቅር፣ በምድር ላይ የመኖር ነፃነታችንን የጌቶች ጌታ የኃያላን ኃያል የሆነው ፈጣሪ ይስጠን።